ሲገባ አይታየኝም ነበር። ነገሥት
የማቴዎስ ወንጌል ምዕራፍ 10 ከቁጥር 5 እስከ 15። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህ አለ። በአሕዛብ መንገድ አትሂዱ፣ ወደ ሰምራውያንም ከተማ አትግቡ። ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ። ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ድውዮችን ፈውሱ፣ ሙታንን አንሱ፣ ለምጻሞችን አንሱ፣ አጋንንትን አውጡ። በከንቱ ተቀብላችሁ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ወደ መንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም ብትር አታግኙ። ለሠራተኛ ምግቡ ይገባዋልና። በምትገቡባትም በማንኛይቱም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ። እስክትወጡም ድረስ በዚያ ተቀመጡ። ወደ ቤቱም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበሏችሁ ቃላቸውንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራቸውን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ ሀገር ይቀልላቸዋል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ቅዱስ Yeah.
የሀገራችን የኢትዮጵያ የኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያናችን የፈተና የመከራ የስደት የጦርነት ዘመን የሚያበቃበት የእያንዳንዳችን በደል የሚደመሰስበት የልባችን መሻት የሚፈጸምበት የታሰሩ የሚፈቱበት ያዘኑ የሚጽናኑበት ሕሙማን የሚፈወሱበት የበረከት የይቅርታ ዘመን አድርግልን። በሰላም እንደዋልክ በሰላም አሳድረን። በዚህ ቤተ መቅደስ የሚከናወነውን መንፈሳዊ አገልግሎት የሚሰዋውን መስዋዕት የሚታተመውን ማዕጠንት የሚጸለየውን ጸሎት ኃጢአትን የሚደመስስ ሀገርን የሚባርክ የሚቀድስ ሕሙማንን የሚፈውስ አድርግልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት ወድምታስ ያበሳተው ቃጤ ንስሐ ዘዋህቡ ስልጣነ ለሐዋርያት በዛይበረ መንፈስ ቅዱስ ይስረይለክሙ ኃጢአተክሙ ዘገብርክሙ ይስክሙ እስከ ይእዜሰ የካህናት ወአበ ዲያቆናት አግብርቱ አይማጠብ በስምክሙ ወበበስምክሙ ቁሙ ፍቱሐነ ወንጹሐነ ይረሴክሙ ድሉዋነ ለመንግሥተ ሰማያት ወንጹሐነ ኃጢአት እግዚኦ መሐረነ ክርስቶስ እንበለ አስራሁለ እግዝእትነ ማርያም መሐረነ ክርስቶስ እንበለ አስራሁለ ኦ እግዚእ ኢየሱስ ክርስቶስ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ ወየኔንና የካህናቱን የሕዝብን ኃጢአት ይቅር በል። ማይሠራ ኃጢአት እግዚአብሔር ይፍታ።
የአእላፍ ተመስገን የወረዳ ቤተ ክህነት ሊቀ ካህናት፣ የሀገረ ስብከት የመምሪያ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን በሙሉ ሁላችሁ እንኳን ደህና መጣችሁልን። እግዚአብሔርን እናመሰግነዋለን። ምክንያቱም እኛ ልጆቻችሁ አክብራችሁ በዛሬው ዕለት ብፁዕ አባታችን በቤተ ክርስቲያናችን ተገኝተው ቤተ ክርስቲያናችን ሊባርኩ እኛንም ሊባርኩ በጸሎትም ሊቀድሱን ስለመጡልን በጣም እናመሰግናለን። እንኳን ደህና መጡልን ብፁዕ አባታችን። የዚሁ የታላቁ ጉባኤ መሪ ቃል ሲነገር እንደዋለው ኢንህድ ማህበረነ አንድነታችንን አንተው፣ ይልቁንም ዘመኑ እየቀረበ በሄደ ቁጥር አንድነት ያስፈልጋል። ከጠላት ለመዳን ከጠላት ለማምለጥ በአንድነት ማምለክ፣ በአንድነት መጸለይ፣ በአንድነት መኖር ከብዙ ችግር መውጣት እንችላለን እና በዚሁ መሪ ቃል መሰረት በዚሁ በሀገረ ስብከታችን ከብፁዕ አባታችን ጀምሮ መላው ማህበረ ካህናት፣ ማህበረ ምዕመናን፣ ወጣት የሰንበት ትምህርት ቤት ተወካዮች ከዛሬ እስከ ነገ ድረስ በአንድነት ተሰባስበን የምናደርገው ውይይት የምንቀበለው መመሪያ ሁሉ ስለዚሁ ስለ አንድነታችን ስለ አንዲት ፍጹምት ስለሆነችዋ ስለ አንዲት ቤተክርስቲያን ህብረትና አንድነት ነውና ይህ እድልን በዚሁ በሳክራሜንቶ በምንገኘው አብያተ ክርስቲያናትና ማህበረ ምዕመናን አክብራችሁ ለእኛ እድሉን ሰጥታችሁ በመካከላችን ተገኝታችሁ ስለባረካችሁን በረከታችሁ ስለደረሰን እጅግ በጣም እናመሰግናለን። ይህ ቤተ ክርስቲያንም እንደምታውቁት ገና አዲስ ተቋቋሚዎች አዲስ ጎጆ ወጮች ስለሆን በጸሎታችሁ እንድታስቡን እንማጽናችኋለን። እግዚአብሔር ይስጥልን። ብዙ ስለዋለ ብዙ አላበዛም። እግዚአብሔር ይስጥልን። ብፁዕ አባታችን በረከቱ ይደርብን። ከዚህ በመቀጠል ወደዚሁ ትንሽ ጸበል ጸዲቅ ስላለ ወደ እሱ ገባ ብለን ጸበል ጸዲቁን እንቀበል። ምናልባት ብፁዕ አባታችን ያስተላለፉት መልእክት ከሌለ መላከ ሰላም ቆሞስ አባ ገብረ ሚካኤል የተከበሩ መላከ ሰባት ቆሞስ አባ ኃይለ ኢየሱስ የሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡር ሊቀ ስዩማን የሀገረ ስብከት ቀሲስ ቡሩክ የሀገረ ስብከታችን ዋና ጸሐፊ፣ የተከበሩ መላከ ሰላም ቆሞስ አባ ገብረ ሚካኤል የዚህ ታላቅ ደብር አስተዳዳሪ፣ የወረዳ ቤተ ክህነት ሊቃነ ካህናት፣ የሀገረ ስብከታችን የመምሪያ ኃላፊዎችና የጉባኤው ተሳታፊዎች በሰላም እንኳን ወደዚህ ቦታ መጣችሁ። እንዴት አመሻችሁ? በጣም ይቅርታ ትንሽ ዘገየን። የሄድ ጉዞ ስለሆነ እየደረስ በየሰዓት ከግማሽ ሰዓት ወደ 1 ሰዓት ከያ ስለፈጀ ያው እንደጠበቃችሁ ይገባናል። ግን ደግሞ ለጸሎት ትንሽ ጊዜ መስጣችሁ ብለን ነው። እየጸለያችሁ ጠብቃችሁናል። ከልብ እናመሰግናለን። መላከ ሰላም በጣም የሚደነቁ ናቸው። እንግዲህ በዚህ በሀገረ ስብከታችን ካሉት አብያተ ክርስቲያናት በዚህ በቅርብ ጊዜ ተጀምሮ በቅርብ ጊዜ ያደገ ካሉት አብያተ ክርስቲያናት በዚህ በቅርብ ጊዜ ተጀምሮ በቅርብ ጊዜ ያደገ ቤተክርስቲያን ስብሐት ሥላሴ ቅድስት ሥላሴ እንዳደረጎ ቤተክርስቲያን ስብሐት ሥላሴ ቅድስት ሥላሴ እንዳደረጎ በ2 ዓመታት ውስጥ 2 ቤተክርስቲያን ነው የቀየሩ ማለት ይቻላል። መጀመሪያ ወደዚህ ከመምጣታቸው በፊት ከዚህ ትንሽ ፈቀቅ ብሎ አንድ መጠነኛ ቤተክርስቲያን ገዝተው ባርከን በዚያ እየተገለገልን ነበረ። አሁን ደግሞ እግዚአብሔር ፈቅዶ ያ ስለጠበበ እንደገና የተሻለ ቦታ ስለሚያስፈልግ ይህንን የምታወትን
ናቸው። ተከፍሎ አልቋል። ገና ትንሽ ይቀረዋል። ስንቀርብ አይቆጠርም በሱ እንጂ እና በጣም በነፃ እንደገዙት ማለት ይቻላል። እንደምታዩት ደግሞ ስዕሉ አሸብርቋል። በጣም ልዩ ሆኗል። ምንጣፉ እንደምታዩት ነው። መጋረጃው ልዩ ቦታ ላይ ነው ያለው። ልዩ ቦታ ነው ያለው። አሸብርቋል ነው የሚባለው። እንደሱ አማርኛ ፈጠሩበት። አሸብርቋል። በጣም ጌጣጌጡ በዝቷል። በጣም እናመሰግናለን። ደስ ይላል። መቅደሱም ጥሩ ነው። እንኳን ደስ አለዎት። ሌላው ደግሞ ከምንም በላይ በዚህ በሀገረ ስብከታችን አንድነት ወሳኝ ነው እና በዚህ በሳክራሜንቶ የዛሬው ዓመታዊ ጉባኤ እንዲደረግ ሲታሰብ ሦስቱ አብያተ ክርስቲያናት በሰላም በአንድነት በፍቅር ያከብሩታል ብለን አስበን ዝግጅቱ እየተዘጋጀ ያለ ወደ መጨረሻው አካባቢ ላይ ከ2 ወራት በፊት ከ3 ወራት አካባቢ በፊት ስለዚህ ስናወራ መላከ ሰላም ብዙ ተሳትፎ አልነበረውም። አሁን ግን ሙሉ በሙሉ አብረው የዚያ ከሆነው እንደዚህ በማድረጋቸው አንደኛ በጣም ለካህናቱ ክብር፣ ለሀገረ ስብከቱ ክብር፣ ለራሱ አብሮ ለመስራት ነው። እንደገና ደግሞ እንደዚህ በጸሎት አሁን የጸሎት አይገኝም የጉባኤ አይገኝምና ይህንን በማድረገው ከልብ እናመሰግናለን። አገልግሎትዎን ያስፋ። ቤተ ክርስቲያኑም እንደዚህ አምሮ ቢታየው በዚህ ውስጥ ደግሞ ምዕመናን በወንጌል አገልግሎት አድገው በቅዱስ ሥጋው በክቡር ደግሞ ለቅዱስ ሥጋው አብቅቷቸው መድኃኒት የሚሆነውን ወስደው የሚጸድቁበት የሚድኑበት፣ ሕፃናት በጥበብ በእውቀት በጸጋ በሞገስ የሚያድጉበት ያድርግልን። ከልብ እናመሰግኖታለን። እግዚአብሔር ይስጥልን ስለ ሁሉም ነገር። ሊቃውንተ ቤተ ክርስቲያን ቅርብ ይመስላል ግን ሩቅ ነው። እንግዲህ ምናልባት የኛ የመንገዱ ሁኔታ ከሆነ አላውቅም። እናንተን ግማሽ ሰዓት ይፈጃል። ቅርብ ይቀራል። 1 ሰዓት ነው። 15 ደቂቃ እና እኮ 1 ሰዓት ከ20 ደቂቃ ነው የፈጀው። ረጅም ይመስላል። ትራፊክ ደግሞ አለ። ግን ከተማዋ ትንሽ ናት። ስንመጣ በጣም ያቀጥል ያው ትንሽ የመንገዱ መሳት ይመስለኛል። የሆነ ሆኖ ግን ደክሞናል። አሁን በኋላ ወደ ማረፊያችን ነው የምንሄደው ወይም ደግሞ እዚህ ሆኖ የምንቆየው ሰዓት ትሉ እንደዚህ ስብስብ ብላችሁ የወንድማቸውን ጥሪ እንደገና የጉባኤውንም አንድነት አክብራችሁ በመገኘታችሁ ከልብ እናመሰግናለን። አላበዛም። ከዚህ በኋላ ወደ ተዘጋጀው እንገባለን። እግዚአብሔር ይባርካቸው። Kita